ታያለች። እቺ ደግሞ ያው ደግሞ ሳምነካበት መስሏታል። ወልዳለች። ታሰረ አረም ያነካብሽ አልነከሰችም። ትንሿን አሳያችኋለሁ። ናይሮ እኔ ማለት ነው የምር አረብ ሀገር ላይ እንደዚህ ድመት ይሄ የሆነ አይጥ በረሮ ምንትሴ ቅብርጥሴ ምናምን ነገር የሚኖር አይመስለኝም ነበር። ግን እኔ ቤት የሌለ ጉድ የለም። የትል አይነት፣ የድመት አይነት፣ የዶሮ አይነት፣ የፍየል አይነት በጣም ግርም ነው የሚለኝ ሳስበው ራሱ ማለት ነው። ያ አላህ አሁን ብዙ ናቸው እዚህ ውስጥ። አሁን ይሄ እዚህ ጋር እንጨት አለ። ይሄ እንጨት ያው የሚቃጠል ነው። ታስባላችሁ በገር ላይ እንደዚህ እንጨት ይቃጠላላችሁ። ግን አሁን ይሄ የሚቃጠል ነው በበዓል ሰዓት እና በብርድ ሰዓት ማለት ነው። እያቃጠሉ ውጭ ላይ ነው ምግብ የሚሰሩት ወንዶቹ የሚሰሩት ማለት ነው። እና ስር ላይ ደግሞ እቺ ድመቶቿን ወልዳ ከስር በኩል አመቻችታ ድመቶቿን አስቀምጣለች። በፈርታኛለች ልጆቿን ነካ መስሏት ማለት ነው። አውሬ ሆና ጠብቃኛለች። ኧረ ጉድ ፈላ። ኧረ እኔማ አነካም። ግን ልጆችን አራት ልጆችን ልያቸው ታይ ታይ ሩዬ ታይ። እኔ አረ ምግብ የምሰጥሽ ኧረ አያቸው ተአምራን በዚህ ውስጥ እውነት ዛጋ ያቻት ትንሿን እና ልጅ ያባ ልጅ ገባች።